አስተናጋጅ ምን ልታዘዝ? ስፔሻል ሽሮ አለ? አዎ። ስንት ነው? 200 ብር። እሺ የያዝኩትን ገንዘብ ልይና ጠራሻለሁ። እሺ። ምን ብሎሽ ነው? ስፔሻል ሽሮ ስንት ነው አለኝ። ስነግረው ያለኝን ብር ልይና መልሼ ጠራሻለሁ። ቆይ መጠየቅ አራኝ ነው። ምን ይምጣል? ኖርማል ሽሮ አምጪልኝ። የሚጠጣት? አይ አልፈልግም። ሲጀመር ብር ከሌለው ምን አስመጣው? አይጥብኝ ነው አርፎ ቤቱ አይበላ። ለማንኛውም ግን በደንብ ተከታታዩ፣ ሳይከፍል እንዳይወጣ። እዚሁ ቁጭ ብዬ ነው የምጠብቀው። ለኔ ቲፕ ለመስጠት ነበር ስፔሻል ማዘዝ እየቻለ የሚቀንስ ያዘዘኝ። ስላረረብኝ በጣም ይቅርታ። እሺ ውዴ፣ እኔ ከያረረ ምግብ እወዳለሁ። የምን መፎጋገር ነው? እየተናነቀህ እንዴ? በላህ? ጠራችሁ? አይ እዚህ ነው ጨዋታ ይዘን። አንተ ለትንሽ ሰምተህ ነበር እኮ። ይኸውልህ ሚስቴ ሁሌ ጣፋጭ ምግብ ስታበላ ዛሬ እርሟን ባይሳካላት ለምን አዝንባታለሁ? ደግሞ ከስራ ደክማት መምጣቷን አትርሳ። መጥፎ ቃላት እንጂ ያረረ ምግብ ሰውን እንደማይጎዳም አውቃለሁ። አባት የምሳ ካለ ትንሽ ስጠኝ። አላህ ይስጥልኝ። እባክህ ስላልያዝኩ ነው። ቢይዝ እኮ እሰጥሻለሁ። ኧረ ይኸው እንደዚህ እየለመነችው አታሳዝነው? እውነት ነው። ቢሰጣት ምን አለ? ሴት ልጅ ናት። የለኝም። ቢኖረኝ እኮ ችግር የለውም። እስቲ ድንገት ኪሴ ውስጥ ያረሳሁት ካለ